ዛሬ ደግሞ ፓስታ በካሮትና በጥቅል ጎመን እንዲሁም በቃሪያ በማያቃጥለውና በሚያቃጥል ትንሽ አድርጌ እየላችሁ መጥቻለሁኝ ማለት ነው። ውድ ቤተሰቦቼ እንግዲህ ሰርታችሁ ቅመሱት ነው ያው ምላችሁ ሁሌም። ሰላም ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አድረሰን። ውድና የተከበራችሁ የቻናላችን ቤተሰቦች በአገርም በአገር ውጭም እንደየሰዓት አቆጣጠራችሁ ሰላምታ ይድረሳችሁ እያልኩኝ ዛሬም እንደተለመደው ፓስታ በጥቅል ጎመንና በካሮት አሰራር እየላችሁ መጥቻለሁኝ። አብረን እንሰራለን ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም አብሮነታችሁን እንሻለን ማለት ነው። ነባሮችም እንግዲህ በኮሜንት አበረታቱን እያለን ወደ አሰራሩ እንሄዳለን። ተከታተሉኝ። እንግዲህ የተጠቀምኩት ግብአት እዚህ ጥቅል ጎመን አድርጌያለሁ። ያው ከትፌዋለሁ። ሳጣጥም ምናምን አላሳየኋችሁም። አይሽ ጥቅል ጎመን፣ ነጭ ሽንኩርት፣ ካሮት ያኔ ሁሉንም ባልደቀቀ መልኩ ነው የከተፍኩት ማለት ነው። ለምን የምሰራው እንደዚህ ፓስታውንም ሳልሰባብር ስለሆነ የምሰራው ማለት ነው። ፓስታውንም ያው ታዩታላችሁ፣ አልቆራርጠውም። ሳልቆራርጥ በቁመቱ ነው። እንግዲህ ውድ ቤተሰቦቼ ያው አሁን ወቅቱ የጾም ነው። ኦርቶዶክሳውያን ያው የጾም ሰዓት ነው፣ የገና ጾም። እንግዲህ ሙስሊም እህቶቼም ወንድሞቼም ያው ሁላችሁንም ሀያኩም ብለናል። ያው ተከታተሉኝ ቤተሰቦቼ ማለት ነው። በዚህ ሰዓት እንደዚህ የአትክልት መጠቀም ጥሩ ነው፣ በጾም ሰዓት ማለት ነው። እንግዲህ ፓስታችንን በቁመቱ ነው እንደነገርኳችሁ፣ አልቆራረጥኩትም። ሳልቆራርጥ ነው ፈላው ውሃ ላይ ያደረኩት ማለት ነው። ፓስታና መኮረና ስንሰራ መጀመሪያ መጠቀም ያለብን ውሃ ነው። ውሃው መሞቅ አለበት፣ መፍላት ማለት ነው። ውሃው ከፈላ በኋላ መኮረናችንን እናደርጋለን። መኮረናችን እንግዲህ በዚህ መልኩ ያው ሲበስልም አይቆይም። የተጠቀምኩት መኮረናው ጋር ዘይትና ጨው ነው እና ውሃ፣ ንጹህ ውሃ ማለት ነው። ከዛን ሽንኩርታችን በረጃጅሙ ነው የከተፍኩት። ሽንኩርቱንም እንደዚህ ሸንተር አድርጌ ነው የተጠቀምኩት ማለት ነው። መጀመሪያ ጋሎ ዘይት ላይ ነው ያደረኩት። ከዛን እርድ ተጠቅሜያለሁ ለከለር ማለት ነው። ሌላ ነገር የተጠቀምኩት ባህራት የለም። ሌላ ሶስ ምናምን ስንጠቀም ግን ለሶስ ምናምን እንደዚህ ስንጠቀም ያው ባህራት የተወሰነ ማድረግ አይከፋም። እዚህም ላይ ብታደርጉም እንትን ይላል ማለት ያኔ ምንም አያመጣም ብታደርጉበት ማለት ነው። ነገር ግን ብቻውን ቢሆን ይመረጣል። ጣዕሙ ልዩ ነው። እንግዲህ ያው ያደረኩት ሽንኩርቱንና ጥቅል ጎመኑን ከዛን ካሮት እንግዲህ ሲበስል ቶሎ ነው የሚበስለው፣ አይቆይም፣ በሳል ነው። ጥቅል ጎመን ደግሞ ያው በባህሪው አጥባችሁት አንጠፍጥፋችሁት ምናምን ነገር ውሃ የማምጣት ባህሪ ያለው እና ውሃ ባይኖር ጥሩ ነው። ድርቅ ያለ ቢሆን እንግዲህ ሁሉንም አብረን እናዋህዳለን። ጥቅል ጎመኑንና ካሮቱን ቃሪያውንም። ቃሪያው የማያቃጥለው አረንጓዴ፣ ቢጫ፣ ቀዩ ነው። ያኔ ፕሮቲንነት አለው ይባላል። ይሄ የማያቃጥለው ሆኖ በአረንጓዴው ሳይሆን ቀይና ቢጫው። እንግዲህ እንደምታዩት ሰርተን እንትን ብለናል። አሁን ፓስታችንን እናቀላቅላለን ማለት ነው። ፓስታችንን ካንጠፈጠፍን በኋላ ይሄው እንደምታዩት በሚያምር መልኩ ወጥቷል ማለት ነው። ሁላችሁም ፈደሩ መርሐባ የህሉን። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ሀሳብ አስተያየት በኮሜንት ወይ የበሉኝ። ለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ በአዲስ በሌላ በጥሩ ነገር እስከምንገናኝ ቸር ይቆዩን። ሰላም ለሀገራችን፣ ፍቅር ለህዝባችን። እናመሰግናለን ቤተሰቦቼ፣ ሁሌም ከጎኔ ስላላችሁ ከልብ አመሰግናችኋለሁ ማለት ነው። እና ምንም ያልተያያዘ ሳይያዝ ምንም ሳይሆንም እንደምታዩት ፍትት ብሎ ወጥቶልናል ማለት ነው። ባይ ባይ። እናመሰግናለን።